የአላህ ጥሪ ደርሶ አረፋ ምድር ያደረስክ እንዲሁም ዛሬ አረፋን እየጾምክ እያለሽ ስሙ። በተለይ አረፋ ምድር ለተገኛችሁ አላህ ሱብሓነሁ ወተዓላ ዝም ብሎ ያለምንም ጥቅም አረፋ ምድር እንድትደርስ ያደረገ ይመስላል? አይምሰልህ። በእርግጠኝነት የቂን ኖሮ በእውነትም ጉዳዮችን ሁሉ ለአላህ ለማቅረብ የመጣ ከሆነ ስማ፣ አላህ ሱብሓነሁ ወተዓላ እንዲታረቅ አላህ ሱብሓነሁ ወተዓላ ጉዳይን እንዲሞላልሽ አላህ ሱብሓነሁ ወተዓላ በሽተኛን እንዲያሽርልህ እንዲያድንልሽ አላህ ሱብሓነሁ ወተዓላ ህመምህን የውስጥህን ህመም እንዲፈውስህ ኢማንን የምትፈልግ ተቅዋውን የምትፈልግ አላህ ሱብሓነሁ ወተዓላ ለልጆችህ ሰላህ እንዲያደርግልህ አላህ ሱብሓነሁ ወተዓላ ዱንያ የተባረከች እንድትሆን የምትፈልግ አላህ ሱብሓነሁ ወተዓላ በርዝቅ ላይ ጭማሪ እንዲያደርግልህ ዕዳን እንዲከፍልልህ አላህ ሱብሓነሁ ወተዓላ ህመምህን የውጭውንም የውስጡንም እንዲፈውስህ አላህ ሱብሓነሁ ወተዓላ ለጉዳዮች ሁሉ መፍትሄ አድራጊው እሱን ጠይቃለሁ ብለህ በዚህ ምድር ላይ የተገኘ ከሆነ እርግጠኛ ሁን ታገኛለህ። ሰለፎች ምን ይላሉ? እንዘጋጅ ነበር ይላሉ ለአረፋ ቀን። ወላሂ ይላሉ አመት ሳይሞላ ጉዳያችን ይሳካል ይላሉ። ያቀረብከው በእውነትም ተንበርክከህ አልቅሰህ አንብተህ በዱዓ ሙጥኝ ብለሽ አላህን ሱብሓነሁ ወተዓላ የጠየቅሽ በአረፋ ምድርም ኑር፣ ከአረፋ ውጭ ሁን፣ ጾመኛ ሆነ አላህን ጠይቅ። ከውጭ ከሆንክ አረፋ ምድር ካለ አትጹም፣ በኢባዳ ላይ ተበራታ። ጀበል አረፋ ጀበል ረሕማን ምናምን አትሂድ። በቦታ ሆነ ነቢ ሰለላሁ ዐለይሂ ወሰለም ወቀፍቱሃ ሁና ወዐረፍቱ ኩሉሃ መውቂፍ ነው ያሉት። እዚያው ባለህበት ሆነ ጉዳይን አንዱንም ሳታስቀር አገኘዋለሁ፣ ይሳካል፣ ይሟላል ብለህ እርግጠኛ ሆነሽ ጠይቂ። አቅርብ ጉዳይሽን ለአላህ ሱብሓነሁ ወተዓላ አቅርብ ጉዳይን ለአላህ ሱብሓነሁ ወተዓላ። ወላሂ ወቢላህ ይሳካል ኢንሻአላህ፣ ይሳካል ኢንሻአላህ። ችግራችን እርግጠኞች አንሆንም። ችግራችን ዱዓውን ስናደርግ ሙጥኝ ብለን ደጋግመን ልባችንና አይኖቻችን እያለቀሱ አንጠይቅም እንጂ ብንጠይቅ ይሳካል። ሳሊሆችን ጠይቁ። እጅግ ክፉ የሚባለው በዚህ ምድር ያለ ሰው በአረፋ ምድር ያለው እንደው አላህ አይጣረቀኝም አላህ አያልፈኝም ብሎ የፈራው ነው። አንድ ነገር አስታውስ፣ ባለጉዳይ ሆይ አንድ ነገር እወቅ። በዚች ምድር ላይ የተገኙ ሁሉ ሳሊሆች አይደሉም? አዎ አይደሉም። ግን ሳሊሆች አሉበት? አዎ አሉበት። ምንም ጥርጣሬ የለውም። ታዲያ አላህ ሱብሓነሁ ወተዓላ ከዚህ አይነት ሰዎች ጋር በአንድ ምድር ላይ ሰብስበዋል። ላ የሽቃ ቢህም ጀሊሱ፣ ካለህበት ቦታ ውስጥ አንዱ አይጠፋም። አላህ ሱብሓነሁ ወተዓላ ዱዓቸውን የሚያሟላላቸው አሉ የእሱ ባሮች። ቢያንስ ከነሱ ጋር ነኝ ብለህ አታስብም? አንተ የምትፈራ አላህ ይታረቀልኝም ብለህ ደግሞ እንዳታደርግ፣ አላህ ይታረቀልኝ ብለህ እንዳታስብ። አላህ ያሳካዋል፣ ያሟላዋል ብለህ እርግጠኛ ሁን። ያልፈኛል፣ ኃጢአቴን ዳግም ወደ ኃጢአት እንዳልመለስ ያደርገኛል፣ ርዝቄን ይጨምርልኛል፣ እድሜን በረካ ያደርግልኛል፣ ልጆቼን፣ ቤተሰቤን፣ ሚስቴን በረካ ያደርግልኛል፣ አላህ ሱብሓነሁ ወተዓላ የጠየቅኩትን ይሞላልኛል፣ ይሰጠኛል ብለህ እርግጠኛ ሆነ ጠይቅ። በእርግጠኝነት ነዓም የቂንህ የተሟላ ይሁን ያለምንም ጥርጣሬ። ልብ በል ዱዓ እኮ ስታረግ ከሶስት አንዱን ታገኛለህ። ወይ ዱዓ ይሟላል፣ ወይ ለአኺራ ይቀመጥልሃል፣ ወይ መሰል ነገር ወደ አንተ የሚመጣ አደገኛ ነገር ካንተ ይመለሳል በኢዝኒላህ ተዓላ። ታዲያ ምን ኪሳራ? ምንም የለም ኪሳራ። ስለዚህ ወንድሜ፣ ስለዚህ እህቴ፣ በዚህ ምድር ያለ ጊዜ በስልክ ጊዜ በወሬ ጊዜ በጨዋታ ጊዜ በእንቅልፍ ጊዜ መስጂድ ነሚራ ሄዳሉ ብለህ ጊዜ አረፋ ተራራ ሄዳሉ ብለህ እንዳይባክንብ። የዛሬዋ ቀን በተለይ
ዙህርና ዐስርን ጀምዕን ወቀስርን ከተሰገደ በኋላ ያለችውን ጊዜ ፀሐይ እስክትጠልቅ ድረስ አንዷም ደቂቃ ያለ ፋይዳ ማለፍ የለባትም። ጉዳይ የሚሳካበት ቀን ነው። እንደው እኮ አንድ ነገር ልብ ያላልነው ነገር አንድ ሀብታም የተባለ ሰው ጋር ብትሄድ ያ ሰው ደግሞ ለሁሉም ይሰጣል ተብሏል። ታዲያ አንተ እዛ ብትሄድ ባዶ እጅን ትመለሳለህ ብለህ ታስባለህ? አትመለስም። እንደውም ተለቅ ያለ ይደርሰኛል ብለህ ነው እያሰብክ የምትሄደው። ታዲያ የቸሮች ሁሉ ቸር የሆነው ከካዝናው ምንም ቢሰጥ በዚህ ምድር ላይ ለተሰበሰቡት ሁሉ ለእያንዳንዳቸው የሁሉንም ስጦታ ቢሰጥ ማለትም በዚህ ምድር ላይ ያሉ ሰዎች ሁሉ የተሰበሰቡትን የለመኑትን ነገር ለአንተ ብቻ ቢሰጥ ለነሱም ደግሞ እንደዚያው ለእያንዳንዳቸው የሁላችሁንም አንድ በአንድ ቢሰጣቸው ከአላህ ስብሓነ ወተዓላ ካዝና፣ ከአላህ ስብሓነ ወተዓላ መጋዘን፣ ከአላህ ስብሓነ ወተዓላ ሀብት የሚቀንስ ይመስላል? ፈጽሞ አይቀንስም። ምን እንደሚቀንስ ታውቃለህ? መርፌ ባህር ውስጥ አስገብተህ ይዞ የሚወጣውን ያህል እንኳን አይቀንስም። ምንም ይዞ አይመጣም መርፌ ከባህር ውስጥ። የአላህ ካዝና እንደዛ ነው። በዚህ አይነት እርግጠኝነት አላህን ጠይቅ፣ አላህን ጠይቅ። ጉዳይን ሁሉ የዱንያ ይሁን የአኺራ ይሁን የጤንነት ይሁን የልጆች ይሁን የሚስት ይሁን የባል ይሁን አው አምባ አልቅስ፣ ደጋግም፣ ወደ አላህ ተመላለስ። ቸር እኮ ነው እሱ። የቸሮች ሁሉ እኮ ቸር ነው እሱ። አው በርቱ በርቱ በርቱ። አላህ ይበረታችሁ። ላ ኢላሃ ኢለላሁ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን ቃል ደጋግሙ። አው ዱዓችሁን እየደጋገማችሁ በርቱበት። ለራሳችሁ፣ ለቤተሰቦቻችሁ፣ ለዑለማዎቻችሁ፣ ለኡማው በአጠቃላይ ዱዓችሁን የተረሳ እንዳይሆን ለሀገራችን፣ ለዚህም ሀገር ጭምር በተለይ እንዳትረሱ። ናም ነቢ ሰለላሁ ዐለይሂ ወሰለም ያወሱን አንድ ዱዓ አለ። ከነዚህ መካከል አላሁመ እግፊር ሊ ወሊዋሊደየ፣ ለእኔም ለወላጆቼም፣ ከዚያስ ወሊልሙእሚኒነ ወልሙእሚናት ብሎ የጠየቃሉ ነቢ ሰለላሁ ዐለይሂ ወሰለም። የሁሉንም ሰዎች ሙእሚን የተባለውን ቁጥር ሁሉ አጅር ያገኛል። አዎ እንደዚህ አይነት ዱዓዎች ላይ እንበራታ። አላህ ያግዘን። ሀጃዎቻችንን አላህ ይምላልን። ችግሮቻችንን አላህ ይቅረፍልን። በሽተኞቻችንን አላህ ይድንልን። ሙታኖችንን አላህ ሱብሓነሁ ወተዓላ ይታረቅልን። አላህ ሱብሓነሁ ወተዓላ ጉዳዮቻችንን የእያንዳንዳችሁን አንድ በአንድ ይስጣችሁ፣ ያሳካላችሁ፣ ምንም አይጉደልባችሁ፣ አንዷም ሳትቀርባችሁ። ያ ሐዩ ያ ቀዩም ያ ሐዩ ያ ቀዩም ያ ሐዩ ያ ቀዩም ያ ዘል ጀላሊ ወል ኢክራም። ወሰሊ ላሁመ ወሰሊም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወጀዛኩሙላሁ ኸይር። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።